والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. الحمد لله رب العالمين، وصلى الله وسلم وبارك على عبده ورسوله محمد وعلى آله وأصحابه أجمعين. أما بعد، ይህ ዘካተል ፊጥርን የተመለከቱ ነጥቦች የሚዳሰሱበት አጠር ያለ ትምህርት ነው። እንደሚታወቀው ዘካተል ፊጥር በረመዳን መገባደጃ ላይ በሁሉም ሙስሊሞች ላይ ግዴታ የሆነ ምጽዋት ነው። መልእክተኛው አለይሂ ሰላቱ ወሰላም ይህንን ምጽዋት ሲደነግጉ ከበስተኋላው በርካታ ቁም ነገሮችና ጥበቦች እንዳሉ ይታወቃል። ከነዚህ ጥበቦች መካከል የተወሰኑት በአብዱላህ ኢብኑ አባስ ሐዲስ ላይ ተጠቁመው እናገኛለን። አቡ ዳውድ፣ ኢብኑ ማጃህና ሌሎች በትክክለኛ ሰነድ በሚያስተላልፉት ሐዲስ ላይ ምን ይላሉ? ፈረደ ረሱሉላህ ሰለላሁ ዐለይሂ ወአሊሂ ወሰለም ዘካተል ፊጥሪ ጡህረተን ሊሳኢሚ ሚነል ለግዊ ወረፈት ወጡዕመተን ሊልመሳኪን። መልእክተኛው ዐለይሂ ሰላቱ ወሰላም ዘካተል ፊጥርን ለጾመኛ ከአላስፈላጊ ተራ ዛዛታዎችና አልባሌ ከሆኑ ንግግሮች፣ በተለይ ጾታዊ ከሆኑ ንግግሮችና መዘዞቻቸው የሚያጠራ እንዲሆን፣ እንዲሁም ደግሞ ለምስኪኖች በተለይ በዒድ ቀን መብል እንዲሆን፣ የዕለት ጉርስ እንዲሆናቸው ዘካተል ፊጥርን ግዴታ አድርገው ደንግገዋል ይለናል። ስለዚህ በዚህ ሐዲስ ላይ ቢያንስ ሁለት ጥበቦች ተጠቅሰዋል። የመጀመሪያው ያው አንድ ሰው የተለያዩ የአምልኮ ተግባራትን ሲፈጽም ግድፈቶች አይጠፉምና እነዚህን ግድፈቶች በማበስና ለተፈጠሩት ጥፋቶች ማካካሻ በመሆን ልክ ሶላት ላይ ለሚፈጠሩ ስህተቶች ስጁድ ሰህው ማካካሻ እንደሚሆን ሁሉ ዘካተል ፊጥርም በጾም ላይ የሚከሰቱ አንዳንድ ግድፈቶችን ለማበስና ለማካካስ ይረዳል ማለት ነው። ይህ ጥበብ በመሰረቱ አብላጫውንና አብዛኛውን የተመለከተ እንጂ ለአቅመ አዳም ያልደረሱ ትናንሾች እንኳን ወንጀል ኖሮባቸው ከወንጀል እንዲጸዱ ወይም ጥፋት ሰርቶ ለጥፋታቸው ማካካሻ እንዲሆናቸው የተደነገገ ነው ብሎ መናገር ይከብዳል። ሁለተኛው ደግሞ በዒድ ዓመት በዓል ላይ የሚደሰቱበት የሌላቸው ምስኪኖች እና ድሆች ቢያንስ የዕለት ጉርሳቸውን እንዳያጡ ለነሱ ድጎማ እንዲሆን ነው ማለት ነው። ይሄኛው በአንዳንድ ሐዲሶች ላይ አግኑሁም ዐኒ ጠዋፍ ذلك اليوم አግኑሁም ዐኒ المسألة ذلك اليوم በሚሉ ቃላት አንዳንድ ዘገባዎች ላይ ሰፍረው እናገኛለን። ግን እነዚህ ቃላት የሰፈሩበት ሰነድ ጠንካራ አይደለም። ያም ሆነ ይህ ግን ከሰነዱ ትችት ባሻገር መልእክቱ ትክክል መሆኑ ጥርጥር የለውም። ይህን ካልን ዘንድ ወደ ዘካተል ፊጥር ፍርድ ወይም ሸሪዓዊ ብይን ስንተላለፍ በሁሉ ሙስሊሞች ላይ በግዴታነት የተደነገገ መሆኑ ምንም ጥርጥር የለውም። አልቡኻሪ፣ ሙስሊምና ሌሎችም በወሩት ታዋቂው የአብዱላህ ኢብኑ ዑመር ሐዲስ ላይ ምን ይላሉ? ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘካተል ፊጥሪ ሳዕን ሚን ተምሪን አው ሳዕን ሚን ሸዒሪን ኢላ አኺር አልሐዲስ። በመግቢያችን ላይ ባየነው የአብዱላህ ኢብኑ አባስ ሐዲስም ላይ እንደዚሁ ፈረደ የሚል ቃል ተጠቅሷል። ፈረደ የሚለው ስርወ ቃል በጥሬ ቋንቋዊ ትርጉሙ ከግዴታነት ውጭም ሌሎችን መልእክቶች ሊያስተላልፍ ቢችልም ግን እዚህ ላይ የተፈለገው ግዴታ ሆኖ የተደነገገ ህግ መሆኑን ማውሳት ነው። በተለይ ደግሞ ፈርድ የሚለው ቃል በሸሪዓችን ራሱን የቻለ የሸሪዓ ተለምዷዊ ትርጉም አለው። እሱም ያው ግዴታ መሆኑን የሚያሳይ ነው ማለት ነው። ይህ ከሞላ ጎደል የሁሉም ዑለማዎች ስምምነት ነው ማለት ይቻላል። አንዳንድ ዑለማዎች ከዚህ አንጻር ነው በጉዳዩ ላይ ምንም አይነት ውዝግብ እንደሌለ የተናገሩት ማለት ነው። ይህ ድንጋጌ የሚመለከተው ሁሉም ሙስሊሞችን ነው። አሁን ባየነው የአብዱላህ ኢብኑ ዑመር ሐዲስ ላይ አብዱላህ ኢብኑ ዑመር ምን ይላሉ? ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘካተል ፊጥሪ ሳዕን ሚን ተምሪን አው ሳዕን ሚን ሸዒሪን ዐለል ዐብዲ ወልሑር ወዘከሪ ወልኡንሳ ወሰጊር ወልከቢር ሚነል ሙስሊሚን። መልእክተኛው ዐለይሂ ሰላቱ ወሰላም ዘካተል ፊጥርን አንድ ሳዕ ተምር ወይም ደግሞ ገብስ እንዲወጣ ግዴታ አድርገው ደንግገዋል ካለ በኋላ ህጉ ከነማን ጋር ተያይዞ እንደተደነገገ ሲያወሳ ዐለል ዐብዲ ወልሑሪ ባሪያም በሆነ ሰው ላይ እንደዚሁም ባሪያ ባልሆነ ነፃ ሰው ላይ ወዘከሪ ወልኡንሳ ወንድም ሴትም ላይ ወሰጊር ወልከቢር ትንሽም ትልቅም ላይ ሚነል ሙስሊሚን ያኒ ሙስሊም በሆኑ ሁሉ ሰዎች ላይ የተደነገገ ነው ይለናል ማለት ነው። ስለዚህ ግዴታው የሚመለከተው መጾም የሚችልን ብቻ ሳይሆን መጾም የማይችልንም ትናንሾችንም ጭምር ነው። ታዲያ አንድ ሰው ምን ያህል አቅም ሲኖረው ነው ዘካተል ፊጥር ግዴታ የሚሆንበት የሚለው ጥያቄ በዑለማዎች መካከል የተወሰነ ውዝግብ አንስቷል። የተወሰኑ ዑለማዎች ልክ እንደ ዘካተል ማል በእጁ ኒሳብ የደረሰ ንብረት ሲኖር ነው፣ ምክንያቱም ይህ ነው አንድን ሰው ከድህነት ማዕቀፍ የሚያወጣው የሚል አቋም አላቸው። ነገር ግን የተሻለውና አብዛኛዎቹ ዑለማዎችም የተጓዙበት መንገድ አንድ ሰው ለራሱና በስሩ ለሚያስተዳድራቸው ሰዎች ከዒድ ሌሊትና ቀን
የሚተርፍ ቀለብ እስካለው ድረስ ግዴታው ይመለከተዋል ይላሉ። የዒድ ሌሊት የሚባለው እንደሚታወቀው ከእለቱ በፊት ያለው ሌሊት ነው። ምክንያቱም ቅድሚያ የሚመጣው ሌሊት ነው፣ ከዛ በኋላ ነው ቀኑ የሚመጣው። እናም ይህን ያህል ንብረት ካለው ከዚያ የተረፈውን ለዘካተል ፊጥር የማዋል ግዴታ አለበት ይላሉ። እንደምሳሌ አንድ ሰው ቤቱ እንበልና 10 ኪሎ ጤፍ ካለ ለራሱና ለቤተሰቦቹ የዒድን ዋዜማና እለቱን በ3 ኪሎ ጤፍ ብቻ መዋል የሚችሉ ከሆነ 7 ኪሎ ተርፎታል ማለት ነው። ስለዚህ ይህንን የተረፈውን 7 ኪሎ ያው ቅደም ተከተሉን በጠበቀ መልኩ ለራሱና ከሱ በታች ላሉት ለእያንዳንዳቸው 1 ሳዕ መድቦ ለሌሎች ድሆች ወጪ ሊያደርግ ይገባል ማለት ነው። ይህንንም ያሉበት ምክንያት መልእክተኛው አለይሂ ሰላቱ ሰላም ዘካተል ፊጥርን ግዴታ ሲያደርጉ ምንም አይነት ከኒሳብ ጋር የተያያዘ መስፈርት አልጠቀሱም። እንዲያውም ትንሽንም ትልቅንም ባሪያንም ባሪያ ያልሆነውንም ሁሉንም በዝርዝር መጥራታቸው ዘካተል ፊጥር ግዴታ እንዲሆን ሀብት መስፈርት እንዳልሆነ የሚያሳይ ነው። በዚህ ላይ ደግሞ ዘካተል ፊጥርና ዘካተል ማል የተለያዩ ነገሮች ናቸው። ዘካተል ማል ከፈርዱም አንጻር፣ ከህግጋቱም አንጻር፣ ከመስፈርቶቹም አንጻር፣ ከአፈጻጸሙም አንጻር ከዚህኛው ከዘካተል ፊጥር የተለየ ነው። ታዲያ ከዕለተ ዒድ የተረፈው ቀለብ የራሱንና በሱ ስር ያሉትን የሁሉንም ለምሳሌ ልጆቹንና ሚስቱን ዘካተል ፊጥር ለመሸፈን በቂ ካልሆነ እንዳለው መጠን ያህል ቅድሚያ ለራሱ ከዛ በኋላ ከተረፈ ደግሞ ለሚስቱ ከዚያ ደግሞ ከተረፈ ለልጆቹ ወይም ከነሱ ለአንዱ ከዚያም ደግሞ ቀጥሎ ለአባቱ ከዚያም ለእናቱ እያለ በቅደም ተከተል መውጣት ይችላል ማለት ነው። ነገር ግን ለተወሰኑት ብቻ የሚበቃ ከሆነ ያው በሚበቃቸው ሰዎች ላይ የተገደበ ይሆናል። ለምሳሌ የተረፈው 1 ሳዕ ብቻ ከሆነ ለራሱ ብቻ ነው የሚያወጣው። 2 ከሆነ የራሱንና የሚስቱን ይሸፍናል እና በዚህ መልኩ የሚታሰብ ይሆናል ማለት ነው። የዒድ ዋዜማና እለቱን ጨምሮ ለራሱና ለሚያስተዳድራቸው ሰዎች በቂ ቀለብ ያለው መሆኑ ሲገለጽ ከዚህ ውጭ ያሉ እጅግ የሚያስፈልጉትን ንብረቶች መሸጡ ግዴታው ነው ማለት አይደለም። ለምሳሌ ቤት ያለው ሰው ቤቱን ይሽጥ። ሌላው ቀርቶ ሸሪዓዊ ዕውቀትን የሚፈልግ አንድ ሰው ይህንን ዕውቀትን የሚቀስምበትን የሚያስፈልገውን መጽሐፍ የግድ መሸጥ አለበት አይባልም። መሰረታዊና አስፈላጊ ሊባሉ ከሚችሉ ውጭ የሆኑ ትርፍ ነገሮች ካሉ እነዚህን ሽጦ ዘካተል ፊጥሩን ማሟላት ይገባዋል። ነገር ግን ምንም በእጁ የሌለ በጣም ያጣ የነጣ ድሃ ከሆነ ይህ ዘካተል ፊጥር እንደማይመለከተው ሁሉም ዑለማዎች ተስማምተዋል። ኢብኑል ሙንዚርና ሌሎችም በዚህ ላይ የዑለማዎች ሙሉ ስምምነትን አስተላልፈዋል። ይህ ሰው ከጊዜ በኋላ ገንዘብ ቢያገኝ እንኳን ያኔ ግዴታ በሆነበት ወቅት ምንም ስላልነበረው ያ ዘካተል ፊጥር እንደ ዕዳ ታስቦበት አሁን እሱን ለማካካስ መክፈል ግዴታው እንዳልሆነ አብዛኛዎቹ ዑለማዎች ያስረዳሉ። ልብ ሊባል የሚገባው ይህ ህግ የሚመለከተው የዛኔ ያልነበረው ሆኖ ከዛ በኋላ ያገኘን እንጂ እያለው ሳያወጣ ይቀረን አይደለም። ይሄ ወደፊት እንደምናየው ጊዜውን ቢያሳልፍ ራሱ ግዴታው ከጫንቃው አይነሳለትም። በዚህ መሰረት አንድ ሰው ከዒድ ዕለት የሚተርፍ ቀለብ ስላለው የዘካተል ፊጥር ግዴታ ቢመለከተው ምናልባት ደሃ በመሆኑ የተነሳ እሱ ደግሞ ዘካተል ፊጥርን የመቀበል መብት ሊኖረው ይችላል ማለት ነው። ይሄ አብሮ የሚሄድ ነገር እንጂ የሚጋጭ አይደለም። ሌላው ደግሞ ዘካተል ፊጥር ግዴታነቱ የሚጸናበት ወቅት የረመዳን የመጨረሻው ቀን ጀንበር ስትጠልቅ እንደሆነ አብዛኞቹ ዑለማዎች ያስረዳሉ። ይህንንም ያሉበት ምክንያት በዋነኝነት ስያሜው ላይ የተመረኮዘ ነው። ይህ ስያሜ በሐዲሶች ላይ የተገኘ ስያሜ ከመሆኑ አንጻር ማለት ነው። ዘካተል ፊጥር ሲባል በፊጥር ማለትም በማፍጠር የተነሳ የተደነገገ ዘካህ ማለት ሊሆን ይችላል። ወይም ደግሞ ከረመዳን በሚወጣበትና በሚፈጠርበት በሚፈሰግበት ጊዜ ግዴታ የሆነ መጽዋት ለማለፍ ሊሆን ይችላል። يعني من باب إضافة الشيء إلى سببه أو من باب إضافة الشيء إلى زمانه. በዚህ ጉዳዩ የተያያዘው ከረመዳን መጠናቀቅ ጋር ነው ማለት ነው። ተወሰኑ ዑለማዎች የሚቀጥለው ማለዳ የፈጅር ወቅት ሲገባ ነው ግዴታነቱ ማስራት የሚጀምረው ይላሉ። መጀመሪያ የተሻለ ምክንያቱም ጀንበር ስትጠልቅ የዒድ ሌሊት ይጀምራል። ጾም አብቅቶ ፍስግ ጀመረ ማለት ነው። እናም በዚህም መሰረት አንድ ሰው ይህንን ወቅት ካገኘ ለምሳሌ የረመዳን የመጨረሻው ቀን ጀንበር ከመጥለቋ በፊት አንድ ልጅ ቢወለድ ወይም ደግሞ አንድ ካፊር ቢሰልም የዘካተል ፊጥር ግዴታ ሁለቱን ይመለከታል ማለት ነው። በተቃራኒው ፀሐይ ከጠለቀች በኋላ ልጅ ቢወለድ ወይም ካፊር ቢሰልም የዛ ዓመት ዘካተል ፊጥር አይመለከተውም ማለት ነው። እንደዚሁ ፀሐይ ከመጥለቋ በፊት አንድ ሙስሊም በሞት ቢለይ
የዘካተል ፍጥር ግዴታ ሳይጸናበት በፊት የሞተውና ድንጋጌው አይመለከተውም ማለት ነው። በተቃራኒው የመጨረሻው ቀን ፀሐይ ከጠለቀች በኋላ በሞት ቢለይ ግዴታው ይመለከተዋል። ማለትም ንብረቱ ለወራሾች ሳይከፋፈል በፊት ለዘካተል ፍጥር የሚሆን መጠን ወጪ መደረግ ይኖርበታል። እዚህ ላይ ልብ ሊባል የሚገባው አሁን እያወራን ያለነው ወጪ ስለሚደረግበት ወቅት ሳይሆን ግዴታነቱ ጽኑ ስለሚሆንበት ወቅት። ነገር ግን ይህ ግዴታ የሆነው ዘካተል ፍጥር ከመቼ ጀምሮ እስከ መቼ ነው ወጪ መሆን የሚችለው? አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ ቅድም ጠቀስነው ሐዲታቸው አንዳንድ ዘገባዎች ማገባደጃ ላይ በሰሒህ ቡኻሪ ወገይሪ ወካኑ يعطونا قبل الفطر بيوم أو يومين ይላል። ማለት የዒድ ቀን ከመድረሱ አንድ ወይ ሁለት ቀን በፊት ቀደም ብለው ያወጡ ነበረ ማለት ነው። ይህ እንግዲህ የዒድ ቀን ሳይደርስ በፊት አስቀድሞ ማውጣት እንደሚቻል ያሳያል። ታዲያ ይሄኛው ገደብን ያሳያል ማለት ከዚህ ቀን በፊት ለምሳሌ በ27ኛው በ26ኛው ቀን ወይም ከረመዳን መጀመሪያ ጀምሮ ማውጣት እንደማይቻል ያሳያልና ምክንያቱም በሁለት ቀን ስለተገደበ ማለት ነው። ብዙሃኑ ዑለማዎች የመረጡት አቋም አልኢማም ማሊክ፣ አልኢማም አህመድ እና ተከታዮቻቸው ሌሎችም ዑለማዎች ከነዚህ ከሁለት ቀናት በፊት ባሉት ጊዜያት ማውጣት ይፈቀዳል። ሌሎች ደግሞ ከወሩ መጀመሪያ ጀምሮ ማውጣት የሚከለከል አይሆንም። ምክንያቱም ግዴታነቱ የተያያዘው ከጾም ወር ጋር ነው እና የጾም ወር ልክ እንደ ሰበብ ወሩ ከጀመረ ጀምሮ ማውጣት አይከለከልም የሚል አቋም አላቸው። ነገር ግን የተሻለው አቋም ከነዚህ ሁለት ቀናት በፊት ማውጣት የተከለከለ ነው የሚለው ነው። ምክንያቱም ቅድም እንደጠቆምነው የዚህ ምጽዋት መነሻ ምክንያት ፊጥር ነው ማለት ከረመዳን መገባደድ ጋር ተያይዞ የሚመጣው ማፍጠር ነው። ነገር ግን ለሰዎች እንዲመች በተለይ ደግሞ ይህ የተደነገገው ምስኪኖች በዒድ ዕለት እንዳይቸገሩ ከመሆኑ አንፃር ለማከፋፈል እንዲያመች ከአንድ ወይ ከሁለት ቀን በፊት ወጪ ማድረጉ ነገሩን የሚያቀል ስለሚሆን ነው። ሆኖም ዘካተል ፍጥርን ለሚሰበስብ እንደ ተወካይ ሆኖ ገንዘብ ወይም እህልም ቢሆን ሰብስቦ ከዛ ቀኑ ሲደርስ ለድሆች የሚያከፋፍል ሰው ዘንድ አስቀድሞ ከሁለት ቀን በፊት ቢደርስ ችግር እንደሌለው የሚጠቁሙ መረጃዎች አሉ። ምክንያቱም የኢብኑ ዑመር ሐዲስ ዘካተል ፍጥርን ከዒድ አንድ ወይም ሁለት ቀናት በፊት ለሚገባቸው ለድሆች ማድረስን የተመለከተ እንጂ በተወካይ መካይነት የሆነ ሰው ጋራ መጠራቀሙ ችግር አይኖረውም ማለት ነው። ዘካተል ፍጥር ድሆች ዘንድ መድረስ የሚኖርበትን የጊዜ የመጨረሻ ገደብ በተመለከተ አቋም ከማንሳት በፊት በቅድሚያ በሁሉም ዑለማዎች ስምምነት መሰረት ወጪ መሆን የሚመረጥበት ጊዜ የዒዱ ዕለት ከዒድ ሰላት በፊት ያለው የጠዋቱ ክፍለ ጊዜ ነው። ምክንያቱም አብዱላህ ብን ዑመር ቅድም ባሳለፍነው ሐዲስ ማገባደጃ ላይ ወአመረ ቢሃ አን ቱአዳ ቀብለ ኹሩጅ ናሲ ኢላ ሶላህ ብለዋል። ማለትም መልእክተኛው ዓለይሂ ሰላቱ ወሰላም ዘካተል ፍጥር ሰዎች ወደ ሰላት ከመውጣታቸው በፊት እንድትሰጥ አዘዋል ይላል ማለት ነው። ይሄ ከቅድሙ ሐዲስ ጋር ተገናኝቶ ቡኻሪ ላይ የሚገኝ ሲሆን አንዳንድ ዘገባዎች ላይ ደግሞ ለብቻው ተነጥሎም አልቡኻሪና ሙስሊም ላይ የሚገኝ ዘገባ ነው። ታዲያ ሆን ብሎ ከሰላተል ዒድ ጊዜውን ገፍቶ ከዛ በኋላ ማውጣት ይፈቀዳል ከተባለ ምንም እንኳን አብዛኛዎቹ ዑለማዎች በእለቱ በዛው በዒድ ቀን ወጪ ቢያደርግ ጊዜውን እንዳሳለፈ አይቆጠርበትም፣ የዒድ ቀን ካለፈ ነው እንደ ቀዛ የሚታሰበው የሚል አቋም ቢኖራቸውም ነገር ግን የሐዲሶቹ ሁሉ መልእክት የሚያሳየው የተሻለው አቋም ከሰላተል ዒድ ማሳለፍ የማይቻል መሆኑ ነው። እንዲያውም መግቢያ ላይ የጠቀስኩት የአብዱላህ ብን አባስ ሐዲስ ላይ ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘካተል ፊጥር ጡህረቱን ሊሳኢም የሚለው ሐዲስ መጨረሻ ላይ መን አዳሃ ቀብለ ሰላቲ ፈሂየ ዘካቱን መቅቡላ ወመን አዳሃ በዕደ ሰላህ ፈሂየ ሰደቀቱን ሚነ ሰደቃት ይላል። ከሰላት በፊት የሰጣት ዘካተል ፍጥርን ማለት ነው። ይህ ተቀባይነት የሚያገኝ ዘካ ነው። አንድ ሰው ይህንን ካደረገ ኃላፊነቱን ተወጥቷል ማለት ነው። ወመን አዳሃ በዕደ ሰላህ ከሰላት በኋላ ወጪ ያደረገ ግን فهي صدقة من الصدقات ይህ እንደሌላው ተራ መስዋዕት ነው ማለት ሰደቀቱል ፍጥር አይደለም። እንደሌላ ተጠውዕ እንደሆነ ግዴታ እንዳልሆነ ሰደቃ ነው የሚታየለት ማለት ነው። ሆኖም ግን ያለ ምክንያት ዘካተል ፍጥርን ሳያወጣ ሰላተል ዒድ የደረሰበት ወይም ከዛም አልፎ የዒድ ቀንም ያለፈበት ሰው ጫንቃው ከዚህ ኃላፊነት ወይም ግዴታ እንደማይላቀቅ ዑለማዎች ይስማማሉ። ጊዜው ካለፈም በኋላ ቢሆን ለድሆች ይህንን ሐቅ ማድረስ አለበት። ምክንያቱም ይሄ ልክ እንደ ዕዳ ነው የሚቆጠረው። ዕዳ ያለበት ሰው ዕዳውን በጊዜው ስላልከፈለ ይሰረዝለታል ማለት አይደለም። ሆኖም ግን ያለ ምክንያት ከሰላተል ዒድ በኋላ ካሳለፈ ተውበት እንደሚያስፈልገው አንዳንድ ዑለማዎች ያስረዳሉ። ታዲያ ሷዕ ማለት ምን ያህል የሚይዝ መለኪያ እንደሆነ ማወቅ የግድ ነው። ሷዕ በረሱል ሰለላሁ ዐለይሂ ወሰለም ጊዜ እንደ መስፈሪያ የሚያገለግል መለኪያ ነበር።
ስለዚህ የስፍር መጠን ወይም ምድገትን የሚለካ እንጂ ክብደትን የሚለካ አይደለም። ይህ በጣም ሊተኮርበት የሚገባ ነጥብ ነው። ብዙ ሰዎች ዘካተል ፊጥርና ሌሎችን መሰል ህግጋትን አስመልክቶ ስንት ኪሎ ነው ወጪ ማድረግ ያለብን ብለው ነው የሚጠይቁት። ነገር ግን አንድ የስፍር መለኪያ እንበልና አንድ ጣሳ ወይም ጆግ ውስጡን የተለያዩ ነገሮች ቢሞሉት ሳይዙ ወይም መጠኑ እኩል ከመሆኑ ጋራ ክብደታቸው ግን ሊለያይ ይችላል። ውሃ የተሞላ ጣሳና እህል የተሞላ ጣሳ እኩል አይመዝንም። አንድን ጆግ ተምር ብንሞላ እና እንደገና ገልብጠን ደግሞ ድንጋይ ብንሞላ ሚዛኑ ይለያያል። ولذلك قال في منظومة القسطاس والوزن في الأكيال لا يضطرد إذ كل صنف ثقله منفرد كبدتنا የስፍር መጠን ሁሉ ጊዜ የተያያዙ አይደሉም። ለማንኛውም መልእክተኛው አለይሂ ሰላቱ ወሰላም ለዘካተል ፊጥር የሚወጣውን የምግብ ወይም የእህል መጠን የገደቡት ሳዕ በሚባለው መስፈሪያ ነው። አንዳንድ ሰዎች ሳዕ የሚለውን ቃል ቁና ብለው ይተረጉሙታል። ነገር ግን ቁና በአገራችን እንደሚታወቀው እና አንዳንድ መጽሐፍትም ላይ እንደሰፈረው ከሳዕ የሚበልጥ ትልቅ መስፈሪያ ነው። ስለዚህ ሁለቱ ይለያያሉ ማለት ነው። አንድ ሳዕ በሁሉም ዑለማዎች ስምምነት መሰረት 4 ሙድ ነው። አንድ ሙድ ደግሞ 2 የተጋጠሙ መዳፎችን የሚሞላ ዝግን ነው እና ይህንን አስመልክቶ ዑለማዎች እጆቹ በጣም ያልተለቁ ወይም በጣም ያላነሱ መካከለኛ በሆነ ሰው ዝግን መሰረት ነው ይሄ የሚለካው ይላሉ። ስለዚህ መስፈሪያ የሌለው ወይም የተጠራጠረ ሰው 4 የሁለት እጅ እፍኞችን ወይም ዝግኖችን እንደ አንድ ሳዕ መቁጠር ይችላል ማለት ነው። ታዲያ ሳዕ በዘመናችን መለኪያዎች ምን ያህል ነው የሚለውን ጥያቄ አስመልክቶ ዑለማዎች በርካታ ጽሁፎችን በዚህ ላይ አስፈረዋል። የተለያዩ ጥናቶች ተደርገዋል። በርዕሱ ላይ የተወሰነ ውዝግብ አለ። ነገር ግን በርካታ ጥናቶችንና ተመክሮችን ከማየት እና ከማገናዘብ በኋላ የተሻለው የሚሆነው አቋም አንድ ሳዕ 2.5 ወይም 2.25 ሊትር መያዝ የሚችል ዕቃ ነው። ስለዚህ ሰፋ ያለ 2.5 ሊትር መያዝ የሚችል ዕቃ ካለን ይህ ከሳዕ ጋራ የሚስተካከል መስፈሪያ ነው ማለት ነው። እንደሚታወቀው ሊትር ስፍር መለኪያ እንጂ ኪሎ መለኪያ አይደለም። በኪሎ ምን ያህል ነው ብሎ መጠየቁ ራሱ ስህተት ነው የሚሆነው። ምክንያቱም የምን ኪሎ ነው እየተጠየቀ ያለው? የስንዴ ነው? የገብስ ነው? የማሽላ ነው? የጤፍ ነው? የተምር ነው? እንዲያውም አንዱ አይነት ማለት ስንዴ ራሱ እንደየአይነቱ በአንድ መስፈሪያ ላይ ሲቀመጥ የሚኖረው ሚዛን እኩል ላይሆን ይችላል። ነገር ግን ዑለማዎች ከድሮ ጀምሮ ሳዕን እና ሙድን እና መሰል መስፈሪያዎችን በዘመናቸው ይህንን ለሚቀጥለው ትውልድ ለማስተላለፍ የሚያመች ሌላ መስፈሪያ ስላልነበረ በክብደት ይለኩት ነበር። ግን ይህንን ሲያደርጉ በውስጡ የሚኖረውና ለሚዛን የሚያገለግለው እህል ምን አይነት እንደሆነ በዝርዝር ከመጥቀስ ጋር ነው። በብዛት ይህንን የሚያያይዙት ከጥሩ ስንዴ ጋር ነበረ። ምክንያቱም ስንዴ ራሱ ብዙ አይነት ነውና። እናም የዘመናችን ዑለማዎችም አንድ ሳዕ ስፍር በጥሩ ስንዴ ምን ያህል በኪሎ ሊመዝን ይችላል የሚለው ነጥብ ላይ ተወዛግበዋል። አንዳንዶች እስከ 3 ኪሎ ወይም ከዛ በላይ አድርሰውታል። ነገር ግን ይህ ከአንዳንድ መረጃዎች ጋር አብሮ የሚሄድ አይደለም። ምክንያቱም የድሮ ዑለማዎች በጥሩ ጊዜ የነበሩ ሚዛኖችን፣ ዲናሮችን፣ ድርሃሞችን እና ሌሎች የመለኪያ መጠኖችን አንድ ላይ አስተሳስረውና አያይዘው ይነግሩን ነበርና እነሱ ከነገሩንና ዛሬም ደግሞ በሚውዚየሞች ከሚገኙ የዲናር ቅሪቶች ጋራ አብሮ የሚሄደው እንዲሁም ከተመክሮም አንጻር የተሻለው አቋም አንድ ሳዕ ውስጥ ጥሩ ስንዴ ቢቀመጥ 2 ኪሎ ከ40 ግራም ማለትም 2.04 2.4 አይደለም፣ ምክንያቱም የ400 ግራም ይሆናል። ነገር ግን 2.04 ኪሎ ይመዝናል የሚለው አቋም አመዛኝ ነው። ከጥርጣሬ ለማውጣት ብሎ እስከ 2 ኪሎ ከሩብ ወይም ከዛም በላይ ቢያደርገው የሚከለከል አይሆንም። በእርግጥ በአንዳንድ መዝሀቦች ላይ ቅድም እንደጠቆምኩት ዘካተል ፊጥር ከስንዴና ከዘቢብ የሚወጣ ከሆነ ግማሽ ሳዕ ብቻ በቂ ነው የሚሉ አሉ። በሱነን አቢ ዳውድ እና ሌሎች መዛግብት ላይ ከረሱል ሰለላሁ ዐለይሂ ወሰለም እንደዚሁም ከዑመር ይህንን የሚያጸድቅ ዘገባ ተወርቷል። ሆኖም እነዚህ ትክክለኛ ሰነድ ያላቸው ዘገባዎች አይደሉም። እንዲያውም ኢብኑ አልሙንዚር እና ሌሎች እንደሚገልጹት ሰደቃተል ፊጥርን አስመልክቶ ከረሱል ሰለላሁ ዐለይሂ ወሰለም በትክክለኛ ሰነድ ስለ ስንዴ በግልጽ አልተወራም። ሆኖም ቅድም ባሳለፍነው አልቡኻሪና ሙስሊም በዘገቡት የአቡ ሰዒድን አልኹድሪ ሐዲስ ላይ አቡ ሰዒድ ረዲየላሁ ዐንሁ ምን ይላሉ? فلم نزل نخرجه حتى قدم علينا معاوية بن أبي سفيان حاجا أو معتمرا فكلم الناس على المنبر فكان فيما كلم به الناس أن قال إني أرى أن مدين من سمراء الشام تعدل صاع من تمر. لك ملكتني عليه الصلاة والسلام داززوت عند صاع أهل كما أتهل توقد من نبرة معاوية رضي الله عنه حج أدرقو عمر أدرقو يا بزيو مدينة متو مالتنا منبر لا هونو كاستر اللفو ملكت مكاكل إني أرى أن مدين من سمراء الشام تعدل صاع من تمر. የሻም ስንዴ 2 እፍኝ ከአንድ ሳዕ ተምር ጋራ የሚስተካከል ይመስለኛል አለ
ማለትም ሰደቀተል ፊጥር ላይ የሚወጣው ስንዴ ከሆነ አንድ ሙሉ ሳዕ በማውጣት ፋንታ የዛን ግማሽ ማውጣት የሚበቃ ይመስለኛል ማለት ነው። እናም አቡ ሰዒድ ምን ይላሉ? فأخذ الناس بذلك ሰዎች ይህንን ያዙ። ያው ሙዓዊያ ረዲየላሁ ዐንሁ የሙስሊሞች መሪ በመሆኑ ብዙ ሰዎች የሱን አቋም ተከተሉ እንደማለት ነው። ቀጥሎም አቡ ሰዒድ ረዲየላሁ ዐንሁ ምን ይላሉ? فأما أنا فلا أزال أخرجه كما كنت أخرجه أبدا ما عشت እኔ ግን ሳወጣው እንደነበረው ከማውጣት አልወገደም በህይወት እስካለሁኝ እስከኖርኩኝ ድረስ አሉ። ይህንን የሙዓዊያ ስሌት አልተቀበሉትም ማለት ነው። ይህንን መከተል በእርግጥ አስቸጋሪ ነው። ምክንያቱም የተምርና መሰል ምግቦች ሙሉ መስፈሪያ ከስንዴ ግማሽ መስፈሪያ ጋራ የዛን የተስተካከለው ከዋጋ አንጻር ከሆነ ዋጋ እንደየጊዜውና እንደየቦታው የሚቀያየር ነገር ነው። ስለዚህ ደግሞ ስንዴን የተመለከተው ዘካተል ፊጥር እንደየጊዜውና እንደየቦታው የሚቀያየር እንዲሆን ሊያደርግ ነው። ምናልባት አንዳንድ ጊዜ አሁንም አብዛኛዎቹ ቦታዎች ላይ እንደሚስተዋለው ተምርና መሰል መብሎች ከስንዴ ይበልጥ ይወደዳሉ። ስለዚህ ከነዚህ ጋራ በዋጋ ለማስተካከል ተብሎ ግማሽ ሳይሆን ብዙ ሳዓዎችን ዛሬ ማውጣት ሊኖርብን ነው ማለት ነው። ይህንን የሚል ዓሊም ደግሞ የለም። ስለሆነም የተሻለውና ብዙ ዑለማዎች የተጓዙበት ጎዳና የትኛውም አይነት ምግብ ቢሆን ረሱል ሰለላሁ ዐለይሂ ወሰለም በሐዲታቸው ያሰፈሩትን አንድ ሳዕ ስፍር ማውጣት። የአመቱ ሰዎችን ወደሚያከራክር አንድ ወሳኝ ነጥብ እንለፍ። እሱም ዘካተል ፊጥርን በገንዘብ ተምኖ ማውጣት ነው። በእርግጥ ይህንን የፈቀዱ ዑለማዎች አሉ። ይህ በመዝሀብ ደረጃ የአቡ ሐኒፋና ተከታዮቻቸው አቋም ነው። በእርግጥ እሳቸው ዘካተል ፊጥርን ብቻ ሳይሆን ዘካተል ማልንም እንደዚሁም ሌሎች ከፋራዎችንም በአጠቃላይ በገንዘብ ተምኖ ማውጣት እንደሚቻል አቋማቸው ነው። ያሞነኝ ዘካተል ፊጥር በቂማ ወይም በገንዘብ ተምኖ ማውጣት እንደሚችል ከተናገሩ ዑለማዎች መካከል የተወሰኑ ታቢዒዎች ስማቸው ይጠቀሳል። ይህ አቋም ከአልሐሰን አልበስሪ፣ ከዑመር ኢብኑ አብዱል አዚዝ እና ከሌሎችም ይወራል። ምንም እንኳን አንዳንድ ከነዚህ የተወሩት ዘገባዎች ምናልባት ቀጥታ ዋጋውን በገንዘብ ተምኖ ለምስኪኖች ማድረስን የተመለከቱ ላይሆኑ ይችላሉ። ነገር ግን ዘካተል ፊጥር ልክ እንደ ዘካተል ማል ሁሉ የሚሰበስቡ አካላት ዘንድ በገንዘብ ማድረስን የተመለከቱ ሊሆኑ ይችላሉ። ማለት አንዳንዶቹ ዘገባዎች የተወሩበት ቃል ይህን ሊጠቀም የሚችል ነው ማለት ነው። እንደዚሁም አቡ ኢስሐቅ አሰቢዒ ኢብኑ አቢ ሸይባህ በአስተላለፉት ዘገባ ላይ ምን ይላሉ? አድረክቱሁም ወሁም ዩአዱን አልቂመተ ፊ ዘካተል ፊጥር ዘካተል ፊጥርን አስመልክቶ ዋጋውን ተምነው ሲሰጡ ደርሼባቸዋለሁ ማለት እንደዚህ የሚያደርጉ ዑለማዎችን አግኝቻለሁ ማለታቸው ነው። አቡ ኢስሐቅ አሰቢዒ ከታቢዒዎች የሚመደቡ ዓሊም ናቸው። ከነዚህ ውጭ ያሉት አብዛኛዎቹ ድሮም ዘንድሮም የነበሩትና ያሉት ዑለማዎች የማሊክያ የሻፊዕያና የሐናቢላ ሶስት መዝሀቦችን ጨምሮ ዘካተል ፊጥርን በሐዲት እንደተጠቀሰው በእህልና በመብል እንጂ በገንዘብ ተምኖ ማውጣት አይፈቀድም የሚል አቋም አላቸው። ለዚህም አቋማቸው ከሚያጣቅሷቸው መረጃዎች መካከል አንደኛ ቀደም ባሳለፍናቸው ሐዲሶች ላይ በግልጽ መልእክተኛው አለይሂ ሰላቱ ወሰላም የምግብና የእህል አይነቶችን ጠርተው በሳዕ ወይም ስፍር ገድበው ዘካተል ፊጥርን ደንግገዋል። ይህ ዒባዳ እስከሆነ ድረስ መልእክተኛው አለይሂ ሰላቱ ወሰላም በደነገጉት መልኩ ሊፈጸም ይገባል። በሚታወቀው የዓኢሻ ሐዲስ ላይ መልእክተኛው አለይሂ ሰላቱ ወሰላም መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ ብለዋል። የኛ ትእዛዝ የሌለበትን ስራ የሰራ ሰው ስራው በሱ ላይ ተመላሽ ነው፣ ተቀባይነት አይኖረውም ማለት ነው። ስለዚህ መልእክተኛው አለይሂ ሰላቱ ወሰላም የደነገጉትን አንተላለፍም የሚለው አንዱ መረጃቸው ነው። እንደሚታወቀው በመልእክተኛው አለይሂ ሰላቱ ወሰላም ጊዜ በስፋት ስራ ላይ የዋለ ሰዎች የሚገበያዩበት ነቅድ ወይም የማዕድን ገንዘብ ነበረ። ያ ያለ ምግብን ብቻ መጥቀሳቸው ጉዳዩ ሆን ተብሎ በምግብ ላይ ያጠረ እንዲሆን እንደተፈለገ ያሳያል ይላሉ። በእርግጥ አንዳንድ መጽሐፎች ላይ እንዳየሁት በረሱል ሰለላሁ ዐለይሂ ወሰለም ጊዜ በተለይ መዲና አካባቢ የማዕድን ገንዘቦች እንብዛም አልተሰራጩም ነበረ እና መልእክተኛው ገንዘብን ትተው የእህል አይነቶችን የጠሩት ለዚህ ነው ይላሉ። ግን ይሄ መረጃን የተመረኮዘ አስተያየት አይደለም። እንዲያውም በርካታ ሐዲሶችና የታሪክ መዛግብት ላይ ዲናር እና ዲርሃም በስፋት ተሰራጭቶ የነበረ መገበያያ እንደሆነ ማየት ይቻላል። ሌላው ማስረጃ ደግሞ ከሰሐቦች ዘካተል ፊጥርን በገንዘብ ተምኖ ያወጣ አንድም ሰሐቢ አይታወቅም። ይህ ሲባል አንዳንዶች ቅድም የጠቆምኩትን የሙዓዊያ ረዲየላሁ ዐንሁ ተግባር ሊያነሱ ይችላሉ። 2 ሙድ ወይም እፍኝ ስንዴን ከ4 ሙድ ማለትም 1 ሳዕ ተምር ወይም ሌላ የምግብ አይነት ጋራ አስተካክለው የለ ወይ ሊባል ይችላል። ይህ ባጭሩ በሁለት መልኩ መልስ ሊያገኝ ይችላል። አንደኛ ሙዓዊያ ራሳቸው ከምግብ አይነት አልወጡም ማለት በዲናር ወይም በዲርሃም ይሄን ያህል ስለሆነ በገንዘብ ተምናችሁ አውጡ የሚል አቋም አላንጸባረቁም። ሁለተኛ ደግሞ ይህ የራሳቸው የግል አስተያየት መሆኑን በቃላቸው አስፍረዋል። ለዚህም ነው እንደ አቡ ሰዒድ እና እብኑ ዑመር ያሉ ሰሐቦች ይህንን አቋማቸውን አልተቀበሉላቸውም።
የሚወጣው ምግብ ወይም ስንዴ ከመሆኑ ጋር ራሱ እነዚህ ሰሃቦች ይህን አለመቀበላቸው የሚያሳየው በጉዳዩ ላይ የዋጋ ተመን መመዘኛ መሆን እንደማይችል ነው። ታዲያ ሙዓዊያ ጭራሽ በምግብ ሳይሆን በዲናርና በዲርሃም ተምነው ይህን ያህል ገንዘብ አውጡ ቢሉ ኖሮ ምን ያህል ተቃውሞ ይገጥማቸው ነበር። ሶስተኛው ማስረጃ ደግሞ የምግብ አይነቶችን በገንዘብ ተምኖ ማውጣት የሚፈቀድ ቢሆን ኖሮ የሚከፈለው የገንዘብ መጠን ለከት ያጣ ይሆን ነበር። ምንም መመዘኛ የለውም። ምክንያቱም የሚወጡት የእህል አይነቶች ብዙ አይነት ናቸው። ስለዚህ የየትኛውን እህል ዋጋ ነው የምንከፍለው? የስንዴን ነው ወይስ የገብስን ነው ወይስ የሩዝን ነው ወይስ የጤፍን ነው ወይስ የተምርን ነው? አራተኛው ደግሞ ይህንን ዒባዳ ሰደቀተል ፍጥርን በገንዘብ ተምኖ ማውጣት የሚቻል ከሆነ ሌሎች መሰል ዒባዳዎችና ከፋራዎችንም በዚሁ መልኩ በገንዘብ መጥኖ ማውጣት የተፈቀደ እንዲሆን በር ይከፍታል። ይህ ደግሞ ሰዎች የተለያዩ የሸሪዓ ህግጋትንና ገደቦችን በራሳቸው አመለካከት እንዲቀይሩና እንዲለውጡ በር ሊከፍት ይችላል። በሐጅ ላይ የተደነገጉ የተለያዩ ከፋራዎችን ወይም ማካካሻዎችን በገንዘብ ማውጣት፣ የመሐላ ከፋራን በገንዘብ መቀየር፣ በረመዳን በእርጅና አማካይነት መጾም የማይችሉ ሰዎች የሚያወጡትንም ከፋራ በገንዘብ መተካት ሊመጣ ነው ማለት ነው። ስለዚህ የረመዳን መገባደጃ ላይ ሙስሊሞች በአጠቃላይ ዘካተል ፍጥርን በምግብ ለድሆች ማከፋፈላቸው ሊቀየር የማይገባ አንድ የሙስሊሞች መገለጫ ወይም ሻዒራ ነው ማለት ነው። ገንዘብን ማውጣት የፈቀዱ ዑለማዎች በዋነኝነት የሚመረኮዙት ይህ ለድሆች ይበልጥ ጠቃሚ ነው የሚለውን ሐሳብ ነው። ምክንያቱም እነዚህ ምስኪኖችና ድሆች የሚያስፈልጋቸው መብል ላይሆን ይችላል። ገንዘብ ከተሰጣቸው የፈለጉበትን ነገር የማድረግ አቅም ይኖራቸዋል። ካልሆነ ግን ብዙ ጊዜ እንደሚስተዋለው የሚሰጣቸውን እህል ከተገዛበት ባነሰ ዋጋ መልሰው ለሻጮቹ የሚሸጡበት ሁኔታ አለ። ስለዚህ ገንዘብን ለነሱ መስጠት ይበልጥ እንዲጠቀሙ ያደርጋቸዋል የሚል መከራከሪያ ነጥብ ያነሳሉ። ነገር ግን ይህ ኢጅቲሃድ ወይም ሐሳብ ፊ ሙቃቢል ነስ ወይም ከሸሪዓዊ ቀጥተኛ ትዕዛዝ ጋር አንጻራዊ የሚሆን ነው እና በእንዲህ አይነት ሁኔታ ላይ ደግሞ ኢጅቲሃድ ተቀባይነት የለውም። የሰደቀተል ፊጥር ወጪ የሚገባው ሆኖ ይህንን በእጁ ያስገባ አንድ ምስኪን ወይም ድሃ በይዞታው ስር ሙሉ ለሙሉ በመግባቱ የተነሳ የፈለገውን ሊያደርግበት ይችላል። ከፈለገ ሊበላው፣ ከፈለገ ደግሞ ሊሸጠውም ይችላል። ይህ እሱ ራሱን የተመለከተ ኃላፊነት ነው። ሰጪውን የሚመለከተው ኃላፊነት ደግሞ በሐዲስ እንደተወሳው የምግብ ዘርን እሱ ዘንድ ማድረስ ነው። በዚህ ላይ ደግሞ ዘካተል ፍጥር ድሆች የዒድ ቀን ዕለተ ጉርሳቸውን እንዲያገኙ የተደነገገ መሆኑ ቢጠቀስም ከዚህ ውጭ ሌላ ጥበብ የለውም ማለት አይደለም። እንዲያውም በኢብኑ አባስ ሐዲስ ላይ ራሱ መጀመሪያ የተጠቀሰው ጥበብ ጡህረተ ሊሳኢሚ ሚን ለግዊ ወረፈት ነው የሚለው። ስለዚህ የዘካተል ፍጥር ዓላማ ድሆችን ማብላት ብቻ ሳይሆን ሌላም ወጪ ከሚያደርገው ከሰጪው ጋር የተያያዘ ሚስጥር አለው ማለት ነው። ከዚህ አንጻር ደግሞ በተገደበ መልክና መጠን የሚሰራ ዒባዳ ሆኗል። ብዙዎቹ መልእክተኛ ዓለይሂ ሰላቱ ወሰላም አግኑሁም ዐን ጠዋፊ ፊ ሃዘል የውም፣ በዚህ ቀን እየዞሩ እንዳይለምኑ አብቃቋቸው ብለዋል። ስለዚህ ይበልጥ የሚያብቃቃቸው ደግሞ ገንዘብ ነው ይላሉ። ነገር ግን አንደኛ ይህ የጠቀሱት ሐዲስ ከሰነድ አንጻር ትክክል አይደለም። ሰነዱ በአቡ መዕሸር ሲንዲ በኩል የሚያልፍ በመሆኑ ትክክለኛ እንዳልሆነ በርካታ የሐዲስ ሊቃውንት ተናግረዋል። በሌሎች በኩል የተወራውም ሰነድ በሙሐመድ ብን ዑመር አልዋቂዲ በኩል የሚያልፍ ነው። እነዚህ ሁለት የሐዲስ አስተላላፊዎች ደግሞ ሐዲሳቸው ቦታ የማይሰጠው መሆኑ በበርካታ የሐዲስ ሊቃውንት ተረጋግጧል። መግቢያ ላይ እንደጠቀስኩት ይህ ሐዲስ ጥቅል መልእክቱ ትክክል ነው። ነገር ግን ድሆች በዚህ የዓመት በዓል ዕለት ይበልጥ የሚያስፈልጋቸው በተለይ የተቸገረ ሰው ደግሞ ይበልጥ የሚያስፈልገው መብል ነው። ይህ መብል ደግሞ ምናልባት ቤታቸውም ቆይቶ ለረጅም ጊዜ ቀለባቸው ሊሆን ይችላል። ነገር ግን ገንዘብ ቢሰጣቸው ገንዘቡን በአንድ ነገር ላይ በቶሎ አውለውት ሊጨርሱትም ይችላሉ። በዚህ ላይ እነሱ የሚያስፈልጋቸውን ነገር በገንዘብ መግዛት ይችላሉ የሚለው ሐሳብ በእህል ፋንታ ከገንዘብም ውጭ የሚያስፈልጋቸውን ነገር መስጠት ይቻላል ወደሚል አቋም ያመራል። ለምሳሌ ለዒድ ቀን ጥሩ መልበስ ሊያምራቸው ስለሚችል በእህል ፋንታ ልብስ ለምን አንሰጣቸውም ሊባል ነው። የተወሰኑት ይህንን አቋማቸውን ለመደገፍ አብዛኛዎቹ ዑለማዎች በሐዲስ ላይ ከተጠቀሱት የምግብ አይነቶች ውጪ ራሱ ማውጣት እንደሚቻል በቂያስ ያረጋግጣሉ። ስለዚህ ከነዚህ ከተጠቀሱት የምግብ አይነቶች ውጪ ሌላ ነገር ማውጣት የሚቻል ከሆነ ገንዘብ ማውጣትም ለዚሁ የሚቻል ይሆናል ማለት ነው ይላሉ። ይሄ ግን ብዙ የሚያስኬድ አይደለም። ምክንያቱም አንደኛ በአቡ ሰዒድ አልኹድሪ ሐዲስ ላይ ሳዕን ሚን ጣዓም ከምግብ አንድ ሳዕ እንዲያወጡ ረሱላህ ሰለላሁ ዐለይሂ ወሰለም ደንግገዋል ብሎ የምግብ አይነቶችን ዘርዝረዋል። ሁለተኛ ደግሞ ዑለማዎች ከነዚህ በሐዲስ ከተጠቀሱት የምግብ አይነቶች ውጪ ሌሎችንም የጨመሩት በአቡ ሰዒድ ሐዲስ ላይ የዛን ጊዜ ምግባችን እነኚህ ነገሮች ነበሩ ብሎ በሐዲስ ላይ የተጠቀሱትን ነገሮች በመውሳቱ ነው። ስለዚህ መልእክተኛው ዓለይሂ ሰላቱ ወሰላም እነዚህን የጠቀሱት የዛኔ
ማህበረሰቡ ውስጥ የተንሰራፉ የቀለብ አይነቶች በመሆናቸው ነው። እኛም ደግሞ እንደዚሁ በማህበረሰባችን ውስጥ የተንሰራፉ የምግብ አይነቶችን ማውጣት ይገባናል ከሚል መነሻ አንጻር ነው ከሀገሩ የምግብ አይነት ይውጣ የተባለው። አንዳንድ ዑለማዎች በሁለቱ አቋሞች መካከል ለመስፈር ሞክረዋል። ዘካተል ፊጥርን በገንዘብ እንድናወጣ አስገዳጅ ሁኔታ ሲያጋጥመን ወይም ጥቅሙ ይበልጥ ሲያመዝን የተፈቀደ ይሆናል ያሉ ዑለማዎች አሉ። ያም ሆነ ይህ በሐዲስ የተጠቀሱትን እና መሰል እህሎችን ማውጣት በሁሉም ዑለማዎች ስምምነት መሰረት ችግር የሌለው ነገር ነው። ነገር ግን በገንዘብ ተምኖ ማውጣት አሁን እንዳየነው ከባድ ውዝግብ ያደረበት ርዕስ ነው። ማለትም አብዛኛዎቹ ዑለማዎች ዘንድ ይሄ የሚያብቃቃ አይደለም። በእንዲህ አይነት የውዝግብ ርዕሶች ላይ አንድ ለዲኑ የሚጨነቅና የሚቆረቆር ሰው ከጥርጣሬ የሚያርቀውን ነገር መፈጸሙ የተሻለ ነው። ታዲያ አሁን እንዳየነው ጉዳዩ የኺላፍ ርዕስ ከመሆኑ አንጻር አንደኛውን አቋም የተከተለ ሰው ሌላኛውን አቋም የተከተለን ሰው ማነወርና ማጣጣል የለበትም። አንዱን አቋም የሱና ተከታዮች ሌላውን አቋም ደግሞ የቢድዓ ተከታዮች አቋም አድርጎ መቅጠሩ ትልቅ ስህተት ነው። ጉዳዩ ከድሮ ጀምሮ የነበረ የውዝግብ ርዕስ ነው። እንዲህ አይነት ውዝግብ ያለባቸው የፊቅህ ርዕሶች በጣም በርካታ ናቸው። እንዲህ አይነት ኺላፎችን ዑለማዎች የሚያስተናግዱበትን ስርዓት ማወቅ ተገቢ ነው። መረጃዎችን አመሳክሮ ማየት የማይችል አንድ ተራ ሙስሊም በእንዲህ አይነት ጉዳይ ላይ ሊኖረው የሚገባው አቋም የሚያምንበትን ዓሊም መከተል ነው። ያን መዝሀብ العامي መዝሀብ ሙፍቲህ እንዲሁም ጉዳዩ እጅቲሃድን የሚያስተናግድ ከመሆኑ አንፃር የሚያምንበትን ዓሊምን ተከትሎ አንደኛውን አቋም የመረጠ ወይም በዚህ መሰረት ዘካተል ፊጥርን ያወጣ ሰው ከጊዜ በኋላ አቋሙን ቢቀይር እንኳን ከዚህ በፊት በገንዘብ ነው ያወጣውና ያንን ደግመህ ማውጣት አለብህ አይባልም። ዑመር ኢብኑ ኸጣብ በአንድ የውርስ ጉዳይ ላይ አንድን ፍርድ አስተላልፎ ነበርና ከዓመት በኋላ ደግሞ ያን ተመሳሳይ ፍርድ ሊያስተላልፉ ሲሉ አንድ ሰው ባነሳው ጥያቄ የተነሳ አቋማቸውን ቀየሩና የተለየ ፍርድ ፈረዱ። እናም ከዚህ በፊት እኮ የፈረዱት የተለየ ነው የሚል ጥያቄ ሲቀርብላቸው ذاك على ما قضينا وهذا على ما نقضي አሉ። ያ ያለፈው እንደፈረድ ነው ያለፈ ነገር ነው ማለት መቀየርና መስተካከል አያስፈልገውም ማለት ነው። ያሁኑ ደግሞ አሁን ላሉት ሰዎች የሚፈርደው ፍርድ ነው አሉት። ይህን ያሉበት ምክንያት ጉዳዩ ግልጽ የሆነ ቁርአናዊ ወይም ሐዲታዊ መረጃ ስላልነበረው ነው። ታዲያ አብዛኛዎቹ ዑለማዎች ዘካተል ፊጥርን በገንዘብ ተምኖ ማውጣት አይቻልም ሲሉ ገንዘቡን ለድሆች ማድረስ ማለታቸው እንጂ በገንዘቡ እህልን ገዝቶ ለድሆቹ ለሚያከፋፍል ሰው ገንዘቡን ማድረስ ችግር የለውም። ምክንያቱም ይህን ገንዘብ የሚቀበለው ሰው የዘካ አውጪው ተወካይ ነው። የዘካተል ፊጥር ጊዜ ሳያልፍ በፊት በገንዘቡ ምግብ ገዝቶ ለድሆች ያደርሳል። ይህ ችግር የለውም። ዘካተል ፊጥርን በተወካይ አማካይነት ማድረስን ካነሳን ዘንድ የሚወከለው ሰው ወይም አካል ወይም ድርጅት ታማኝ እስከሆነ ድረስ አሁን በጠቀስነው መልኩ ተወካዮቹ ለድሆች እንዲያደርሱ በአደራ ማስረከብ ይቻላል። ይህንንም ስንል ከዚህ ጋር ተያያዥ የሆኑ በርካታ ጥያቄዎችን ሊመልስ የሚችል አንድ ቁም ነገር እናውሳ። እሱም እነዚህ ተወካዮች የሰጪዎቹ ተወካዮች እንጂ የድሆቹ ተወካዮች አይደሉም። ስለዚህ እነሱ ጋር ደረሰ ማለት ድሆቹ ጋር ደረሰ ማለት አይደለም። እናም ከሰዎች ገንዘብን ተቀብለው እህል ገዝተው ለድሆች የሚያከፋፍሉ ወይም እህሉን እንዳለ ተረክበው ለድሆች የሚያከፋፍሉ ሰዎች ሸሪዓዊ ፍርዱን መጠበቃቸውን ማስተዋል አለባቸው። ለምሳሌ ለሚገባው ሰው ከማከፋፈል አንጻር፣ እንደዚሁም የዒድ ሰላት ከመድረሱ በፊት ለሚገባቸው ሰዎች መድረሱን ከማረጋገጥ አንጻር በታታሪነት ሊሰሩ ይገባል። እንደዚሁም የገንዘቡ ባለቤቶች የፈለጉትን የእህል አይነት ሳይቀይሩ ገዝተው ለድሆች ማካፈል አለባቸው። ለምሳሌ የስንዴ ዋጋ ተቀብለው በዚያው ገንዘብ ዱቄት ገዝተው ለድሆች የሚሰጡ ከሆነ ዱቄት ከስንዴ የሚወደድ በመሆኑ በዋጋው ልዩነት የተነሳ እያንዳንዱ ሰው በነፍስ ወከፍ ከሚያወጣው የስፍር መጠን የተወሰነ ያህል ሊጎድል ይችላል። ይህን ማስተዋል የግድ ነው። አንዳንድ ጊዜ ዘካተል ፊጥር የሚገባቸው ምስኪኖች ለጊዜው በቦታው ተገኝተው መቀበል ስለማይችሉ የሚያከፋፍሉትን ሰዎች ራሳቸው ይወክሏቸዋል። በቃ አንተው ጋር ይቀመጥልኝና ስመጣ ወስዳለሁ ሊሉ ይችላሉ። እንግዲህ የሚመጡት እነሱ ከሰላት العيد በኋላ ወይም ጭራሽ ከዒድ ቀን በኋላም ሊሆን ይችላል። ነገር ግን እነዚህን ሰዎች እስከወከሏቸው ድረስ ተወካዮቹ እጅ ገባ ማለት እነሱ እጅ ገባ እንደማለት ነው እና ይሄ ችግር የለውም። ነገር ግን ያለ ውክልና እናንተ ጋር ይቀመጥልኝ ብለው ሳይፈቅዱ አከፋፋዮቹ ጋራ የመጨረሻው ነጥብ ዘካተል ፊጥር የሚሰጠው ለማን ነው? ዘካተል ፊጥር የሚገባቸው ሰዎችን አስመልክቶ ዑለማዎች አሁንም ሁለት አይነት አቋም አላቸው። የተወሰኑት ልክ እንደ ዘካተል ማል በቁርአን ሱረቱ ተውባ ላይ ለተጠቀሱት 8 አይነት ሰዎች ነው የሚሰጠው ይላሉ። ነገር ግን ዘካተል ማል እና ዘካተል ፊጥር ከተለያዩ ነገሮች አንጻር የተለያዩ ፍርዶች እንዳሏቸው ከዚህ በፊት ጥቆማ አልፈዋል። ሌሎች ደግሞ ዘካተል ፊጥር ለድሆች ብቻ የሚሰጥ ነው ይላሉ። ይህ የአልኢማም ማሊክና ተከታዮቻቸው አቋም ሲሆን ከደሊልም አንጻር አመዛኝ ነው። والله اعلم። ምክንያቱም በአብዱላህ ኢብኑ አባስ ሐዲስ ላይ የዘካተል ፊጥርን አንድን ጥበብ ሲጠቅሱ ጡዕመተን ሊልመሳኪን መሆኑን አውስተዋል።
ለምስኪኖች ጉርሻ እንዲሆን ብለዋል። ስለዚህ በዚህ ሐዲስ ላይ ምስኪኖች ብቻ ናቸው የተጠቀሱት። ስለዚህ ልክ እንደ ሌሎች ከፋራዎች ለምስኪኖች ብቻ የተገባ ይሆናል ማለት ነው። ይህን ስንል በዚህ አገባብ ላይ ፈቂር እና ምስኪን የተለያዩ አይደሉም። ሙሉ የዕለት ጉርሳቸውን ማግኘት ያልቻሉ፣ አስፈላጊ የህይወት ወጪዎቻቸውን መሸፈን የማይችሉ፣ ኑሯቸው ከእጅ ወደ አፍ የሆነ ድሆች ሁሉ እዚህ ውስጥ ሊካተቱ ይችላሉ። ድህነት የሚንጸባረቅባቸው እስከሆኑና ይህ መጽዋት እንደሚገባቸው የሚናገሩ እስከሆኑ ድረስ ለነሱ ብዙ ሳያጣሩ መስጠቱ ችግር የለውም። እውነተኛ መሆን አለመሆናቸው የራሳቸው ኃላፊነት ነው። እናም ይህንን ከሚያሳዩ መረጃዎች መካከል في صحيح البخاري عبد الله بن عمر زكاة الفطر የሚያወጡበትን ሁኔታ በተመለከተ وكان ابن عمر رضي الله عنهما يعطيها الذين يقبلونها የሚል ዘገባ እናገኛለን። እሺ ብለው የሚቀበሉትን ሰዎች ሁሉ ይሰጥ ነበር። የዚህን ማብራሪያ አስመልክቶ ዑለማዎች ሁለት አይነት አቋም አላቸው። የተወሰኑት ይህ ማለት ዘካተል ፊጥርን ከሰዎች እንዲሰበስቡ የታዘዙና በሙስሊሞች መሪ በኩል የተወከሉ ሰዎች ሲመጡ ይሰጣቸው ነበር። እነሱ በየቦታው እየዞሩ ከሰዎች ይህንን መጽዋት ሊሰበስቡ ይችላሉ እና በዚህ ጊዜ ለሚገባቸው ሰዎች ምን ያህል በተገቢው መልኩ እንደሚያደርሱ ጥያቄ ሳያነሳ ቀጥታ ይሰጣቸው ነበር ማለት ነው ያሉ ዑለማዎች አሉ። ሌሎች ዑለማዎች ደግሞ ይህ ማለት እኛ ድሆች ነንና ይገባናል ብለው ለሚቀበሉት ሁሉ ይሰጥ ነበር ማለት ነው ብለዋል። በማንኛውም መልኩ ይህ ችግር እንደሌለው የሚያሳዩ አንዳንድ መረጃዎች አሉ። ከነሱ መካከል አህመድ፣ አቡ ዳውድና ሌሎችም ከዑበይድላህ ኢብኑ ዓዲይ ኢብኑ አልኺያር በሚያስተላልፉት ሐዲስ ላይ ምን ይላሉ? أخبرني رجلان أنهما أتيا النبي صلى الله عليه وعلى آله وسلم في حجة الوداع وهو يقسم الصدقة. ሁለት ሰዎች መልእክተኛው عليه الصلاة والسلام በሐጀة الوداع صدقان ያከፋፈሉ ባሉበት ሁኔታ ወደሳቸው ሄዱና فسألاه منها ከሰደቃ እንዲሰጧቸው ጠየቋቸው። ምን ይላሉ እነዚህ ሁለት ሰዎች? فرفع فينا البصر وخفضه وفي رواية عند أحمد وغيره فقلب فينا البصر እይታቸውን ከፍና ዝቅ አድርገው በደንብ ተመለከቱን አሉ። እናም فرآنا جلدين ጠንካራና መስራት የምንችል ሆነን ታየናቸው ይላል። እናም ከዚያም ላሉ መልእክተኛው عليه الصلاة والسلام فقال إن شئتما أعطيتكما ولا حظ فيها لغني ولا لقوي مكتسب ከፈለጋችሁ እሰጣችኋለሁ፣ ነገር ግን ለሀብታም ሰውና መስራት ለሚችል ጠንካራ የምትገባ አይደለችም ማለት ሰደቃዋ ለእንዲህ አይነት ሰው የምትገባ አይደለችም አሉ። ከዚህ ሐዲስ ከሚወሰዱ ቁም ነገሮች መካከል ሰዎች ይገባናል እስካሉ ድረስ ምናልባት በላያቸው ላይ የሚንጸባረቀው ነገር ከዚህ ጋር የሚጋጭ ቢሆን እንኳን ቢሰጡ ለሰጪው ጥፋት አይደለም ማለት ነው። ተጠያቂ የሚሆነው ተቀባዩ ነውና። ሆኖም ግን አላህ ዘንድ የምናገኘው ምንዳ እንዲበዛልን ይበልጥ ለተቸገሩ ሰዎች መስጠት ብንችል ተመራጭ ይሆናል ማለት ነው። ሆኖም ግን እነዚህ የሚሰጣቸው ድሆች ሙስሊም መሆን እንደሚገባቸው መረሳት የለበትም። ምክንያቱም ይሄ ተራ ግዴታ ያልሆነ ምጽዋት ወይም ሰደቃ አይደለም። ልክ እንደ ከፋራ ግዴታ የሆነ ምጽዋት በመሆኑ የሚሰጠው ሰው ሙስሊም መሆኑ የግድ ነው ማለት ነው። እንዲሁም የሚሰጣቸው ሰዎች የቅርብ ዘመድ ሊሆኑ ይችላሉ። ግን በመሰረታዊ የሸሪዓ ፍርድ መሰረት እነሱን መቀለብ ግዴታ ከሆነ ለነሱ ዘካተል ፍጥር አይሰጥም። ለምሳሌ ራሳቸውን መደጎም የማይችሉ አባትና እናት፣ ልጆች ወይም ሚስት የዘካተል ፍጥር ወጪ አይሰጣቸውም ማለት ነው። እንዲያውም የነሱን ዘካተል ፍጥር መሸፈን የግድ ሊሆን እንደሚችል አሳልፈናል። የሚሰጣቸውን መጠን በተመለከተ አንዳንድ ዑለማዎች የብዙ ሰውን ሰደቀተል ፍጥር ለአንድ ምስኪን ወይም ድሃ መስጠት እንደሚቻል፣ በተቃራኒው ደግሞ የአንድን ሰው ዘካተል ፍጥር ከአንድ በላይ ለሆኑ ምስኪኖች ማካፈል እንደሚቻል ይናገራሉ። እናም ይህንን የሚከለክል መረጃ እስከሌለ ድረስ የሚቻል መሆኑ አመዛኝ ወይም አብላጫ አቋም ነው ማለት ነው። ዘካተል ፍጥርን ከአንድ ቦታ ወደ ሌላ ቦታ ማዘዋወርን አስመልክቶ በቅድሚያ አብላጫውና የተሻለው አፈጻጸም አንድ ሰው ባለበት ቦታ ላሉ ምስኪኖች ማከፋፈሉ ነው። ያለበት ቦታ ሁሌ የሚኖርበት ቦታም ሆነ ወይም ደግሞ እንዳጋጣሚ በዚህ ጊዜ ወደ ሌላ ቦታ ተጉዞም ቢሆን እሱ ራሱ ያለበት ቦታ መሆኑ ተመራጭ ነው። ሌላው ቀርቶ አንድ ሰው የረመዳንን አብዛኛውን ክፍል በሆነ ቦታ አሳልፎ ከዚያ የረመዳን መገባደጃ ሲደርስ ወደ ሌላ ቦታ ቢጓዝ እዚያ የተጓዘበት ቦታ ላሉ ምስኪኖች መከፋፈሉ ይመረጣል። ምክንያቱም የዘካተል ፍጥር ግዴታነት የጸናበት ማለትም የረመዳን የመጨረሻው ቀን ጀንበር የጠለቀችው እርሱ እዛ የተጓዘበት ቦታ ሆኖ ነውና ይህ ከዘካተል ማል የሚለይበት አንድ ነጥብ ነው። ዘካተል ማልን አስመልክቶ ዑለማዎች የገንዘቡ ባለቤት የትም ቢሆን ንብረቱ ባለበት ቦታ ዘካው መከፋፈሉ ይመረጣል ይላሉ። ዘካተል ፍጥርን አስመልክቶ ግን ግለሰቡ ራሱ ያለበት ቦታ ላይ ላሉ ምስኪኖች መከፋፈሉ ተመራጭ እንደሆነ ያወሳሉ። ለዚህም ነው አንዳንድ ዑለማዎች ዘካተል ፍጥር ከሚያወጣው ወይም ከሚወጣለት ሰው ጋር የተገናኘ በመሆኑ ዘካተል በደን ብለው ይጠሩታል። ያኛው ዘካተል ማል ወይም የንብረት ዘካ እንደሆነ ሁሉ ይህ ደግሞ የአካል ዘካ ነው ማለት ነው።
ሆኖም ግን አስፈላጊ ሲሆን ዘካተል ፊጥርንም ይሁን ዘካተል ማልን ከአንድ ቦታ ወደ ሌላ ቦታ ማሸጋገር ወይም ሌሎች ቦታዎች ላሉ ምስኪኖች መላክ ችግር እንደሌለው የተወሰኑ ዑለማዎች ያወሳሉ። በተለይ ደግሞ በአንዳንድ ጊዜያት አንዳንድ ቦታዎች ላይ ድርቅ ሲፈጠር ወይም ደግሞ በጣም የተቸገሩ ሰዎች ሲኖሩ ለነሱ መላኩ ጭራሽ በላጭ የሆነ ተግባር ሊሆን ይችላል። አጅሩም ይበልጥ ሊበዛ ይችላል ማለት ነው። መልእክተኛው አለይሂ ሰላቱ ወሰላም ስለ ዘካህ ባወሩበት ቦታ ላይ تؤخذ من أغنيائهم فترد على فقرائهم ከሀብታሞቻቸው ተወስዳ ወደ ድሆቻቸው ትመለሳለች ያሉትን ሐዲስ በተመለከተ ወይ አብዛኛውን ጊዜ የሚከሰተውን ነባራዊ ሁኔታ የተመረኮዘ ንግግር እንጂ ሸሪዓዊ ፍርዱን ለማመላከት የተነገረ አይደለም። ወይ ደግሞ تؤخذ من أغنيائهم فترد على فقرائهم ሲሉ ضمير የሚመለሰው ወደ عموم المسلمين ነው። يعني تؤخذ من أغنياء المسلمين فترد على فقراء المسلمين እንደማለት ነው ያሉ የተወሰኑ ዑለማዎች አሉ። በዚህ ላይ ደግሞ በመልእክተኛው አለይሂ ሰላቱ ወሰላም ጊዜ ዘካህ ከሌሎች ሀገራት ተሰብስቦ ወደ እሳቸው ወደ መዲና ይላክ እንደነበረ የሚጠቁሙ ዘገባዎች አሉ። هذا وما كان فيما ذكرته من صواب فمن الله وحده وما كان فيه من خطأ فمني ومن الشيطان والله أعلم وصلى الله وسلم وبارك على عبده ورسوله محمد وعلى آله وصحبه أجمعين.